ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ዕለት ይዘንላችሁ የምንቀርበው የካቲት 24 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክ ሼር በማድረግ ቤተሰብ እንድትሆኑና እንዲሁም እኛን እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 24 የሚነበብ ስንክሳር። ዕረፍቱ ለኤጲስቆጶስ አጋቢጦስ። የካቲት 24 በዚች ቀን የከበረ አባት ኤጲስቆጶስ አጋቢጦስ አረፈ። ይህም አባት በከሃዲያን ነገሥታት በዲዮቅልጥያኖስና በመክስሚያኖስ ዘመን ነበር። ወላጆቹም ደጎች ምዕመናን ነበሩ። የቤተ ክርስቲያንን ትምህርት አስተምረውት ድቁና ተሾመ። ከዚህም በኋላ እናትና አባቱን ትቶ ወደ አንድ ገዳም ሄዶ የሸመገሉ መነኮሳትን አገለገለ። ከእርሳቸውም በጎ አምልኮትን ተማረ። አረጋውያኑንም እያገለገለ በገድል ተጠመደ። ያለማቋረጥም በጾም በጸሎትና በስግደት ይተጋል። ከጠዋትም እስከ ምሽት በመጾም የሽምብራ አሰር የሚመገብ ሆነ። ከእንቅልፍም ጋር ሊታገል በወደደ ጊዜ ከሽምብራ አሰር ጋር አመድ እየተመገበ 80 ቀን ኖረ። በዚህም ተጋድሎ ውስጥ እያለ ኃይሉ ግን ይጨምርለት ነበር። ለአረጋውያንም አገልግሎቱን አላስታጎለም። ሲጠራቸውም ጌቶቼ ይላቸዋል። ጽድቅንና ትሩፋትን ሥራ ሁሉ ፈጸመ። እግዚአብሔርም የሚያስደንቁ ብዙዎች የሆኑ ታላላቅ ተአምራቶችን በእጆቹ ገለጠ። ከእርሳቸውም አንዲቷን ብላቴና አዳናት። እርሷም እንደ እንጨት የደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌ ታማ የኖረች ናት። ዳግመኛም ብዙ ሰዎችን ያጠፋውን ታላቅ ከይሲ በጸሎቱ ገደለው። ከሰውና ከእንስሳ አስጨናቂ የሆኑ በሽታዎችን አስወገደ። የተጋድሎውና የኃይሉ ጽናት ወሬው በተሰማ ጊዜ ስሙ ሉኪያኖስ የሚባል መኮንን ወደ እርሱ ልኮ አስመጥቶ ያለ ውዴታው በግድ የጭፍራ አለቃ አድርጎ ሾመው። እርሱ ግን ተጋድሎውን አልተወም። ጾምንም ጸሎትንም የትሩፋትንም ሥራ የሚጨምር ሆነ እንጂ የቀደመ ሥራውን አልተወም። በጥቂት ቀኖችም ዲዮቅልጥያኖስንና መክስሚያኖስን እግዚአብሔር አጠፋቸው። አምላክን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። ይህም ቅዱስ ከጭፍራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሥ ቆስጠንጢኖስም እጅግ የሚወደው መልከ መልካም ወጣት ብላቴና ነበር። ክፉ ጋኔንም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃየው ሆነ። ቅዱስ አጋቢጦስንም ከሚያውቁት ውስጥ አንድ ሰው ባየ ጊዜ የወታደር አለቃ አጋቢጦስ ቢመጣ ባዳንህ ነበር አለው። የታመመውም እርሱ በንጉሥ ጭፍራ ሥርዓት ውስጥ ያለ በውኑ ይህን ሥራ መስራት ይችላልን? አለ። ሰውየውም ገድሉንና ሥራውን ሁሉ አስረዳው። ጋኔን ያደረበትም በእውነት ሊያድነኝ ይችላልና ከዚህ አስጨናቂ ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስን ፈጥናችሁ አምጡልኝ አለ። ንጉሥም ይህን ባወቀ ጊዜ ቅዱስ አጋቢጦስን እንዲያመጡ ታዘዘ። በመጣ ጊዜም በወጣቱ ላይ ጸለየ፣ በከበረ መስቀልም አማተበው። በዚያም ጊዜ በእግዚአብሔር ኃይል ዳነ። ንጉሥም በዚያ ደስ ብሎት ቅዱስ አጋቢጦስን አከበረው። ምን እንዳደርግልህ ትሻለህ? አለው። እርሱም ንጉሡን ከወታደርነት ውስጥ አሰናብተኝ አለውና አሰናበተው። አስቀድሞ ወደ ነበረባት ቦታ ተመለሰ። ብዙ ዘመናትም እጅግ እየተጋደለ ኖረ። ከዚህም በኋላ የዚያች አገር ኤጲስቆጶስ ይዞ ቅስና ሾመው። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾምላቸው ዘንድ ሕዝቡ ሊቀ ጳጳሳቱን ለመኑት። እርሱም ሾመላቸው። መልካም ተናጋሪዎችም የሆኑትን የክርስቶስን መንጋዎች በበጎ አጠባበቅ ጠበቃቸው። እግዚአብሔርም የትንቢትን ጸጋ የተሰወረውንም የማወቅ ድንቆች ተአምራቶችን የማድረግ ሀብትን ሰጠው። በስውር ኃጢአትን የሚሰሩትን ኃጢአተኞች የሚገስጻቸው ሆነ። በንስሐም እስኪመለሱ ከመቅደስ ያረቃቸዋል። ዳግመኛም በገድሉ መጽሐፍ ተጽፎ የተገኘ የታላቅ ወንዝ ወራጅ ውሃን በመስቀሉ አቁሞ ወደ ላይ መንገድ መለሰው። የዕውር ዓይኖችንም ገለጠ።
ለምጻሞችንም አነጻ፣ ብዙዎች በሽተኞችንም አዳነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የጢሞቴዎስና የሚናስ መታሰቢያ። በዚህችም ዕለት የከበሩ በጋዛ ሰማዕት የሆኑ ጢሞቴዎስና የቆጵሮስ ሀገር ሚናስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 24 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ